አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። ወዳጆቻቸው፣ ዘመዶቻቸው፣ የሚያውቋቸው በሙሉ አለቀሱላቸው፣ አነቡላቸው። ተለያየን ከእንግዲህ አንገናኝም ብለው እቅፍ አድርገው የስንብት እንባ አነቡላቸው። ደጃዝማች ግን ተዉ፣ ይሄ እኮ ሰላማዊ ነገር ነው ቢሏቸውም ዘመዶቻቸው ግን ሆን ብለው እኛን ጥለው ሊሞቱ ፈልገው ነው እንጂ እንዲህም አያደርጉም ብለው እምባቸውን ለቀቁት። ደጃዝማች ተቆጡ። ሳልሞትማ እንዲህ አታለቅሱም ብለው ቁጣቸውን ገለጹ። የሰማቸው ግን አልነበረም። ወዳጆቻቸው ተለያየን ደጃዝማች አሏቸው። ዘመዶቻቸው በቃ የምር ሆነ ብለው እምባቸውን ረጩላቸው። የሚያውቋቸው መጨረሻው ይሄ ሆነ ብለው እየያቸውን አቀለጡት። ደጃዝማች ሆዳቸው ባባ፣ ፈራ። ይሄ ነገር ይቅርብኝ እንዴ ብለው ከራሳቸው ጋር ሙግት ገጠሙ። በዚህ መሃል ይጠብቁት የነበረው አይሮፕላን መጣ። አይሮፕላኑን የላኩላቸው ጃንሆይ ቀዳማዊ ኃይለ ሥላሴ ነበሩ። አይሮፕላኑ እንደመጣ የደጃዝማች ቤተሰቦች የበለጠ ዋይታቸውን አቀለጡት። ይህ ሁሉ ዋይታና ለቅሶ የሚከናወነው ደጃዝማች አምባቸው ገሰሰ በዋርላና ደላንታ ሕዝቡን ለማስማማት ሄደው ጃንሆይ በላኩላቸው አውሮፕላን ለንግሥ በዓላቸው እንዲመጡ ስላደረጓቸው ነበር። ደጃዝማች የለመዱት በፈረስና በበቅሎ ጋልበው መምጣት ቢሆንም የዚያን ጊዜ ግን ጃንሆይ በአይሮፕላን አስመጣሃለሁ ብለው ቃል ስለገቡላቸው ሕዝቡም በአይሮፕላን ሊሄዱ ነው መባልን ስለሰማ ነበር የስንብት እንባ እያነባላቸው የነበረው። ደጃዝማች ገሰሰ በቀረበላቸው አይሮፕላን ውስጥ ገብተው ተሳፈሩ። ወዳጅ ዘመዶቻቸው የሚያውቋቸው የስንብት እንባ አፈሰሱላቸው። አንዳንዶች ነፍስ ይማር ብለው ደጃዝማችን እንደ ሞቱ አድርገው ቆጠሯቸው። አይሮፕላኑ አኮብኩቦ ምድርን ለቆ ወደ ሰማዩ ሲሄድ ትንሽ አየሩ ላይ ገድገድ አለ። የዚህን ጊዜ ዋይታው ቀለጠ፣ ኡኡታው አስተጋባ። መሳሪያ የያዙት ተኮሱ፣ ጥሩምባ የያዙት ሕዝቡን ተነቃነቅ ብለው ቀሰቀሱት። አይሮፕላኑ ግን ገድገድ ብሎ ወደ ላይ ከፍ ብሎ ጉዞውን ቀጠለ። ከሰዎቹም ራቀ። ለቅሶ ግን እንደ ቀጠለ ነበር። በመጨረሻም ሁሉም ነፍስ ይማር እየተባለ ተለያየ። በነጋቱ ግን የድል ብስራት መጣ። ደጃዝማች በሰላም አዲስ አበባ መግባታቸው ተሰማ። ያ ተሰብስቦ ያለቅስ ያነባ የነበረው ሕዝብ በልልታ ዋድላና ደላንታን አደመቃት። ደጃዝማች በድፍረት በመጡበት አውሮፕላን ደስ ቢላቸውም ሞቼ ተመለስኩ ብለው ለወዳጆቻቸው ነገሯቸው። ደጃዝማች ከዚያ ወዲህ አይሮፕላን በቃኝ ብለው ለመወሰን በቅተው ነበር። በሀገራችን አይሮፕላን የመጣ ጊዜ የታየው ትርኢት
ብዙ ነበር። ወደፊት በስፋት እንመለከተዋለን። ውድ የአዲስ 1879 ቤተሰቦች ሁሌም ነገሮችን በጥበብና በብልሃት መቀበል መልካም ነው። አዲስ ነገር ለጊዜው የሚያስፈራ የሚያስደነግጥ ቢሆንም በእርጋታ መቀበሉ ግን ውጤታማ ያደርጋል። ይህንንማ መቻጣ ነው። ሁሌም አዲስ ነገርን ለመቀበል ዝግጁ ነን ማለታችሁን ገምተን እኛም ደስ ብሎናል። ቤተሰቦቻችን አሁንም የተለያዩ የታሪክ ማስታወሻዎቻችንን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። ታሪኩን ከወደዳችሁት ለወዳጅ ዘመዶቻችሁ እንዲያደምጡ ታጋሩላቸው። እናንተም ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጉ። እናመሰግናለን። አዲስ 1879